ሃይዶን የሀብታም ብሎግ ይላል ዛሬ። የቤት ሰራተኛችን መታ በጧት ቀሰቀሰችን። አንጭፍተውን እዚህ ቤት ከ5:30 በፊት አትቀስቀሱኝ አላልኩም እንዴ? ምንድነው የምትረብሹኝ አልኩኝና ያው ተነሳውኝና የግሌ ጅም ቤት አለችኝ። እዛ ያው ሀብታም አይታወቅም፣ ስኳር፣ ደም ግፊት፣ ምቾት ስለሚገለን ብለን አሳስበን ወደ ስፖርት እንገባለን። 9 ኪሎን በአንድ ትንፋሽ አባቴ ጠብ ካረኩ በኋላ አቋሚ ስለሚያምር ቸካሶቹ ምናምን ካዩኝ እንዳላስፎግር የደረት እንገባዋለን ነው ላነሳስል። አንተ ዶቲ ቶሎ ብለህ ተቀበለኝ አንተ ገፊ ህዝብ ነው ያሸከማችኝ። አንተማ ውርስ ለመውረስ እኔ ለመግደል ቶብላ በጣም አይነ እንዳለኝ ውጣ ከዚህ አንተ አፈር ብለና አልኩኝና ያው ትንሽ ላበት ምናምን ስላለ ቀዝቀዝ ለማለት ወደ ሻወራችንን እንገባለን። ከዛ 5 ኮንቴነር ከውጭ ስላስገባው ተደወለ። ሂድ ወጣ አንተ ምን ታሽከሽቃለህ አልኩኝና 5 ኮንቴነሩን ባንድ ሲኖ ነው የሚገባው ነገር ያለው እምቢ ካል ባንድ ጥይት ጭንቅላት ነው ወጥና ና አልኩኝና ስልኩ ያው ስለማልፈልገ ይዘው ጣውጣውጣ እንዳላይ አልኩኝና ከወጣው በኋላ የብቻዬ ልብስ የምንከፍልባቸው ምርጥ ክላስ ስላለኝ አስመር አይ ጅንስ አልለብስም ዛሬ ጅንስ አልለብስም። ምንድነው ጅንስ አላርጂክ ልታስይዙኝ ነው አልኩኝና ዞር ስል አንድ ለቫኬሽን ያስቀምጥኳት ሱፍ ነበረችኝ። አንታውስ ምንድነው አስማጅ ስጉጤን አንተ ልበታትኝና ጥውጣ ከዚህ ምን አባንስ ያስወጥታል አልኩኝና አለበስኩኝ። ከአሜሪካ ያመጣሁት ይሄ ሽቶ መንሱር ቤት ገብቶ አያውቅም። መንሱር ያውም ጥራልኝ እሱን ቶርክ ማስደረግ ነው የምፈልገው አልኩና ተቀብጬ እሱን ቀባውና አስወጣሁት። ወደ ቁርስ ቤታችን ተረጋግተን ይላል። ያው ቤት እኔ ደግሞ ስጋ ምናምን የግመል ስጋ፣ የበግ ስጋ፣ የበሬ ስጋ ነውና ሞዶ 1-2 ቁርጥ በስሱ አነሳን። እንዴ ጭራሽ ለኔ ፍርፍርና ሩዝ ሆዴን አድርቃችሁ ልገሊን ውጪ ከዚህ ቤት እንዳልሽ አልኩኝና እጅግ በማረና በተዋበ ሪፈንት ህንጻ ላይ ሞቢሊቲና ድጋፍ ማይክሮ ፋይናንስ በዋይዲ ኤሌክትሪክ መኪና መሸጫ ለመግዛት ሄድን። በ50% መውሰድ ትችላላችሁ ሲሉ በግማሽ ክፍያ በሬ ለሚያክለው ጋርዳችን በግማሽ ክፍያ ገዝተንለት ሄድን። እናንተም ኑ በግማሽ ክፍያ በዋይዲ መኪና ይውሰዱ ይሎታል። ሞቢሊቲና ድጋፍ ማይክሮ ፋይናንስ አድራሻ ቦሌ ቡልቡላ ማርያም ማዞሪያ ሪፈንት ህንጻ ላይ እንገኛለን። ፈጥነው ይደውሉ።